ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ካደተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና ሃይማኖታዊ መልክ ያላቸው ኃይሉን ግን ክደዋል። ከነዚህ ራቅ ይላል መጽሐፍ ቅዱስ። ጠይቄው ቢከለክለኝ አይቶ ነው ለበጎ እንደማይሆን አባት ነው በደሙ ዋጋ የገዛኝ ልጁ ነኝ የሚራራልኝ አይደለም ይሄኛው ለምን ቀረብኝ